የኢትዮጵያ ብርሃን የሐዋርያው ተከታይና የጻድቃን መክሊት ስለሆኑት ስለ ቅዱስ አቡነ ተክለ ሃይማኖት ምን ያውቃሉ? አንድ ቀን ለአደን ወጥተው ሳለ ጌታ ተገለጠላቸው። ከዛሬ ጀምሮ ስም ተክለ ሃይማኖት ይሁን፣ እንስሳትን ሳይሆን ሰዎችን ወደ እኔ ታጠምዳለህ አላቸው። ጥሪውን ተቀብለው ወደ ትግራይ ተጓዙ። በደብረ ዳሞ ምንኩስናንም ተቀበሉ። ከዚያም ወደ ቅድስት ሀገር ኢየሩሳሌም በመሄድ በጌታችን መቃብር ላይ ተንበርክከው ጸለዩ። በመጨረሻም በሸዋ ደብረ ሊባኖስ በዓታቸውን አደረጉ። በዚያም ለ22 ዓመታት በአንድ እግራቸው ቆመው ሳይታክቱ በመጸለያቸው 6 ክንፍ ተሰጥቷቸው እንደ መላእክት ሆኑ። አንዳንዴም 7 ክንፍ ተሰጥቷቸው እንደ መላእክት ሆኑ እንላለን። ይህም 7ቱን ሰማያት መውጣታቸውን ወይም 7ቱን የጸጋ ደረጃዎችን በማሰብ ነው። ነሐሴ 24 ቀን ሲያርፉ ጌታችን ታላቅ ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያህን ያደረገ ሁሉ እምርልሃለሁ አላቸው።